ቤተሰቦቹ በተገኙበት በደማቁ እያስመረቅን ነው። ዝግጁ ናችሁ ወይ? ኬክ ለመቁረስ ዝግጁ? አይሰማኝም። ዝግጁ ናችሁ ወይ? ከዛ በፊት ቆይ አንድ ነገር ይቀረናል። ይህ ጉዞ ቀላል አልነበረም፣ ብዙ ተደክሞበታል። ይህ ቀን ደግሞ የሳካ ያማረ እንዲሆን ቤተሰቦች፣ ወላጆች ደስታው እጥፍ ድርብ ነው የነሱ አይደለ? ምን ተሰማቸው የሚለውን ጠይቀን ወደ ኬኩ እናመራለን። ከእናት ልጀምር ወይስ ከአባት? ኦኬ ከማን ጀምር? ኦኬ እዚህ ጋር ማለት ነው። ዋን ለናመጣችሁ አዶና አካዳሚ እና ልጄ ተረጋግጠ ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ጠቀም ሳይሆን አብረን የሚለውን ሀሳቤን ለመምጣት በጣም ቆርጫለሁ። እንግዲህ የጊዜው የእናንተ ነው። ተባብራችሁ ተጋግዛችሁ የምታድጉበት ዘመን ይሁን። ሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። በአጭር ቃል የተሰማሽ ብቻ በአጭር ቃል የአዶና አካዳሚ በጣም ደስ ብሎኛል። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱን እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ እንዴት እንደምታምሪ በላታቸው ሰላም ትባላለች። እንግዲህ ምን ተሰማሽ? በጣም ደስታ ኩራቴ ነው። ቆንጆ እሺ ወደዚህ ላምጣው። ወዴት ማስፈራው እንዴት ማስፈራ መጀመሪያ መናገር እፈልጋለሁ። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና his mindset his mentality is just unbreakable, is just unstoppable። በጣም ጀግና ወንድም አለኝ። no one can influence me። እዚህ ጋር ያለ ከጎኔ no one መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ my brother is here እኮራበታለሁ። ሁልጊዜ ከመሬት አስይዞ like እዚህ ሲደርስ ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him። ሁልጊዜ እንደተደሰትኩ እዚህ ጋር የደረሰበት የሆነች የውድቀት ሰዓት ማቃታለ ከፍ ያርግልኝ። ሁልጊዜ እሱ ነው ጸሎቴ፣ ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር ቤት ይደርስ ከዛሬ ለምን ማለት ወደ ተስፋለን ወዳለሁ። እሺ ተባካችሁ ካሜራማኖች
ይላል አይደለ? ንጹህ ፍቅር፣ ቤተሰብ፣ መተሳሰብ እንዲህ በመድረክ ላይ ደግሞ ሲነግስ እጅግ በጣም ደስ ይላል። እባካችሁ በድጋሚ ይህን ቤተሰብ አመስግኑልኝ። እሺ አሁን ወደ መጨረሻ መርሃ ግብር ላልፍ ነው። አንድ ሰው ብቻ እድል እሰጣለሁኝ። ስሜት ይነካል፣ ይከብዳል። ግን ይህ ሰው የወጣቶች ምሳሌ ነው፣ ምልክት ነው፣ ተስፋ ለኳሽ ጀግናችን ነው። እባካችሁ በደንብ አድርጋችሁ አዶናይ አመስግኑልን። እዛ ጋር ዲቻ ቦይስ ምንድን ነው ዮንጂ ዲቻ ቦይስ የቤተሰብ ጊዜ ነው። እሺ ዲቻ ቦይስ እጅግ አድርገን እናመሰግናለን። ለአንድ ሰው ብቻ ስሜታቸው ሊገልጹ እድል እንሰጥና በዚሁ ፕሮግራማችንን ጠቅለል እናደርጋለን። የዛሬው ፕሮግራም ሊሳካ በነገራችን ላይ በጣም በርካታ የሶሻል ሚዲያ ኢንፍሉዌንሰሮች ትልቅ አበርክቶ አላቸው። ሙሴ ሰለሞንን እናውቀዋለን። የሆነ ነገር እድል እንስጥና ወደ ቀጣይ ጉዳዮች ይቀጥላል። ሩኒ I'm very happy እዚህ በመድረሱ ከማንም በላይ አዶናይ is a friend to me, Adonai is a brother to me.